ውድ ቤተሰቦቻችን እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰብ እንዴት ናችሁ? አላችሁ? አልሐምዱሊላህ። ይሄው የዘረኑ ዘራአ አታክልት ነው የሚባለው። አረብኛ ይዞኝ የጠፋ ነው። እንደው ጉድ ነው። እና ይሄ ፓፓያ ደርሷል። ብዙ ነው። ቅርብ ሰዓት ነው የዘረነው። ቶማትም ራሱ ይሄው ይታያችኋል። ማሻአላህ ቃሪያ፣ ይሄ ወረቀ ሳሎላ የነሱ ወገን ማለት ነው። ይሄ ፓፓያ ሎዛ የሚሉት ደግሞ ይሄው ፓፓያ የዘራችሁት ደግሞ ደርሶ ሲበስል ደርሶ ሲታዩ ደስ አይልም? እኛ አሁን ቲማቲም እየለቀምኩ ነው። ይታያችኋል። የዘረኑበት ቲማቲም ደስ ይላል አይደል? በጣም እና ይሄን ይመስላል። አበባዎችም አሉ ከፈለጋችሁ። እቺ ማናት ታውቃላችሁ? እቺ በጣም ታምራለች አይደል? ይሄው ሞላ ፍልፍሉ በጣም ነው የሚያምረው። ይሄ ፍልፍሉ ነው። ቃሪያ እንደዛ ነው። አረብ ሀገር አረ ቀነጠስኩ እኮ ሁሉንም። ይሄ እየቀነጠስኩ ነው አሁን። መጥቷል። በጅንጃል ለነሱ በጅንጃል ምን ይመስላል? አስሩም ደግሞ አዛን እያለ ነው፣ እየተሰገደ ነው። አሁን ምንድን ነው የሚባለው? አቦ ዶሮ አለ፣ አስፎራ አለ። እዚህ የሌለበት ነገር የለም። ቲማቲም ይሄ እኛም ሀገራችን ብንገባ እንደዚህ እየሰራን ይታያቸዋል። ቲማቲም ይታያቸዋል። ምርጥ አሁን በዚህ አጋጣሚ እኛም በሀገራችን እንደዚህ ሰርተን ግቢያችን እንደዚህ እያሳመርን ይኸው እዚህ ቅርብ ሰዓት ነው ተክልነው። በቅርብ ሰዓት ይሄ ምርጥ ፓፓያ ራሱ በጣም ታምራለች። ብዙ ናቸው ደግሞ በነገራችን ለዛ ቦታ ባትንን ነው የተከልነው ማለት ነው። ሌላ ቦታም አለ እና ይሄ ያምራል። ይሄ ያምራል። በጣም ነው የሚያምረው። ይሄ ደግሞ ይሄ ስሙ ምን አውቃለሁ ግን በጣም ነው የሚያዛፉ። በጣም ነው የሚያምረው። አቻለሁ እንደዛ ቀሽቶች ውዶች አሁን ፍጡራችን ሰርተን ጨረስ። አሁን አስረሰግደን ደግሞ በየሀገሩ እናደርሳለን። ዋው ነው። አራ በምን ሊውሰድ እንዴ ደስ ይላል አይደል? ይሄው ቲማቲሙ ይሄው ሸቃላ የተከለች ቲማቲም አያችሁ። መጥበጣ ራሱ ሙጥቷል። አሁን በኢትዮጵያ ኑሮ ውድነት እቺ በስንት ይገዛል? ወይ ጉድ! ኢትዮጵያ እንዳንሄድ እያደረጉን ነው። ኑሮ ውድነት ያለ ሁሉ እየመጣ ነው። በአንድ ቤት 5፣ 7፣ 6 እየመጣ ነው። እኛ ደግሞ ጠቅልለን ወደ ሀገራችን ልንገባ ነው። አላህ ወኪል፣ እሱ ይበቃናል። አላህ አለን። እቺ ዱንያ መቼም አትሞላም። 30 ዓመትም ተቀመጥ ለ20 ስሪ ለ50 ስሪ የለም መቼም አይሞላም። ታጫውተናለች ብቻ እና ብቻ ነው። እና አሁን ወደ ሀገራችን እንሄዳለን። እኛም እንደዚህ እንተክላለን። ሴትዮዋ ደግሞ ማለት ነው ይቅር በልኝ እንጂ
ዘራአም ከዘራች ሁሉ ማሻአላ አላሽ ይደርቃል ትላለች። ዶሮም ትገዛና ታመጣለች። ለምን አመጣሽ? ብላዩንሽ ላይንሽ ነው ይሞታል። አሁን ሁሉ ማሻአላ ትላለች። በጣም የሚገርመኝ ማለት ነው አንዳንድ ጊዜ እና አራ ለምንድን ነው ዕቃ ይዤ ሳላመጣ የሚጠራሱ? አሁን ቃሪያዬ ደስ ይላል። መግዛት ከፈለጋችሁ ቦታውን ልጠቁማችሁ። አታክልቴ መግዛት ከፈለጋችሁ ነው ቦታውን ራሰል ኬማ ሎኬሽን ልላካችሁ። የሰው ነው እንደሚሸጠው ጉድ እኮ የመዳም አታክልት ይሸጣል እንደ ሰው የራሱ ነው እንጂ የሚሸጠው። እና ይሄውላችሁ በነገራችን እኔ ሀላባ የበርበሬ ሀገር ነኝ። እኛ ሀገር ዛላ በርበሬ በጣም በበርበሬ አንደኛ ሀገራችን ማለት ነው። ምግብ ስሰራ ራሱ ስፓይሲ አድርጌ ነው የምሰራው። ስፓይሲ ነው ይላሉ ልጆቹንም። አንቺ የበርበሬ ሀገር ስለሆንሽ ነው እንዴ አቃጥለሽ የምትሰሪ ትለኛለች። ካልጣፈጣ ካላቀጠለ ደግሞ ምግብም አይመስለኝም። ዛላ ሀላባ በርበሬ እላችኋለሁ። አሁንም ዛሬ መለቅ የሚል አምጣ። ሴትዮ ለምንድን ነው የማትለቁም ትላለች። ካለቅ እንዴ በከለር እኛም ሀገራችን ሄድን እንደዚህ እና እንደዚህ በቀይ ደግሞ የቅድሙ አሁን ዕቃ ይዤ ዕቃ ላምጣና ከዛ በኋላ ዕቃ አወጣለሁ። ጠብቁ፣ እዚህ ላይ ጠብቁ።
መጣው ከስ የሚበላ እንስሳ አለ። ከሳ መጣው መስፎራ አለ፣ ወፍ፣ ዶሮ አለ፣ እርነብ አለ እና ብዙ ነገር ነው አለ። ዛሬ እራቴን ልስራችሁ ለእናንተ ተጋብዛችኋል። ምንታ አብዝቼ እንዳያቃጥላችሁ። ቻው ማሰላማ። በጣም እንወዶታለን እናከብሮታለን። ለአላህ ብለን ማሰላማ ሁላችን። ባይ ባይ።